ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ግን በጣም የሚገርመኝ ማለት ነው ስደት ዓለም ላይ ያለን ሰዎች በጣም ምቀኞች ነን። በጣም ክፉዎች፣ አብዛኛው በጣም ምቀኛ፣ ለእርስ በርሳችን በጣም ክፉ ነን። የሰው ሀገር ተፈቅዶልን ሰርተን የማንሰራ ደግሞ በሚችሉት እየረዱን የታመምነውን እያከሙን የጭንቅላቱም ሆነ የስነ ልቦናም የሁሉንም ነገር ማለት ነው በማንኛውም ኬዝ እየታከምን እየኖር ግን የኛው ሀገር ሰዎች በጣም ክፉ ናቸው። የእናንተን ህይወት ለማበላሸት ነው የሚሮጡት። ባገኙት አጋጣሚ የሚቀኝነታቸው ጥግ ድረስ ነው። የሆነ አንድ እርምጃ ከተራመዳችሁማ በቃ እንደ ትኋን ነው የሚራቡት መሬት ላይ። በቃ ትኋን አንድ ቦታ ካለ በጣም ነው የሚራባው እና እንደ ጉንዳል ነው የሚራቡት። ውርር ነው የሚያረጓችሁና ይሄን ያክል ክፋት ጥግ ድረስ የሚሄዱት ግን ለምንድን ነው እላለሁ። በጣም ራሴን እጠይቃለሁ። እናንተ ማድረግ የምትችሉትን ማድረግ ሲችሉ እንዴት ነው የተቀየርሽው? እንዴት ነው እዚህ ደረጃ የደረስሽው? እንዴት ነው እንደዚህ የቻልሽው? እንዴት ነው እንደዚህ መኖር የቻልሽው? ወይ ደግሞ እንዴት ነው እንደዚህ የሆንሽው ብሎ መጠየቅ አይፈልጉም። የሚፈልጉት እናንተን መጣል ነው። በቃ ባገኙት አጋጣሚ ያስፈራሯቸዋል። ባገኙት አጋጣሚ ሊጥሏችሁ ይፈልጋሉ። ባገኙት አጋጣሚ ይወጓቸዋል። ባገኙት አጋጣሚ ቶክሲካቸውን መንገር ላይ ቢያገኟችሁ እንኳን በሰላምታ አስታከው ማለት ነው አቁመው ቶክሲካቸውን ቃላት ጥለውባችሁ ይሄዳሉ። እና ይህን ያክል ክፉ የሆን ነው ለምንድን ነው ግን ስደት ሀገር ላይ ይህን ያክል ምቀኛ የሆን ነው? የሰው ሀገር ዜጋ አክብሮን ስራ ሰጦን ቤት ሰጦን ህይወት ሰጦን አገሩን ፈቅዶልን ህጋቸውን አክብረን እንድንኖር አስተምሮን የማናቀውን ቋንቋቸውን አስተምሮን ህጋቸውን አስተምሮን ግን እኛ በጣም ቶክሲኮች ነን። አብዛኛው ሀበሻ ቶክሲክ። ለምንድን ነው እንደዚህ ክፉ የሆናችሁት? ምን ታገኛላችሁ? እኔ የምለው ጥቅም አለው የምታገኙት ክፍያ አላችሁ? የሰውን ህይወት ስታጨልሙ፣ የሰውን ደስታ ስትቀሙ፣ የሰውን ልጅ ህይወት ልብ ስትሰብሩ የምታገኙት ነገር አለው የሚገኝ ነገር አለው? ለምንድን ነው የራሳችሁን ኑሮ የማትኖሩ? ለምንድን ነው የራሳችሁን ህይወት የማትሄዱ? ለምንድን ነው ምን ላይ ነው የተሳሳትኩት ብላችሁ ህይወታችሁን ለምንድን ነው ማታርሙ? ለምንድን ነው እንደዚህ ቶክሲክ የሆናችሁት? በነገራችን ላይ ማለት ነው ስራዬ ራሱ ሊረፍድብኝ ነውና ቶክሲክ አትሁኑ። ጥሩ አይደለም። በጣም የሰው ልጅ ማለት ነው ጥሩ አስተሳሰብ ሲኖረው እግዚአብሔር ደግሞ ጥሩን መንገድ ያሳየዋል። እና እኔ በነገራችን ላይ ቶክሲክ ሰዎች ማለት ነው አልጎዱኝም፣ ጠቅመውኛል። በነገራችን ላይ ማለት ነው በመጥፎ አስተሳሰባቸው ከሰው እንድርቅ፣ አመለካከታቸው እንድርቃቸው፣ በጣም እንድጸየፋቸው፣ እንድጠነቀቃቸው ነው የሚያደርገኝ። እንደገና ደግሞ ራሴ ላይ በደንብ እንድሰራ ነው የሚያደርገኝ። እና ግን ለምንድን ነው ሰው ሀገር ላይ መጣን እንደዚህ አውሬ የሆን ነው? ወይስ ሀገር ቤት ስለማንተዋወቅ ነው? ወይስ ሀገር ቤት ላይ እንደዚህ በቃ የየራሳችን ሩጫ ስለማናያችሁ ነው? እዚህ ሀገርስ እንዴት ነው? እዚህ ሀገርም ያው ሰዓት ሴኮንድ የለኝም ግን ለረፍት እንኳን ለሻይ በወጣው ሰዓት የሆነ ቶክሲክ ቃል አገኛለሁ በሆነ ነገር ማለት ነው። እና ኧረ በፈጣሪ እንደው እውነት ቶክሲክ የሆናችሁ ሰዎች ህይወታችሁ ቶክሲክ ይሁን። ቶክሲክ ለሰው ልጅ ልብ የምትሰብሩ፣ የሰውን ህይወት ለመቀማት የምትጣጣሩ፣ የሰውን ደስታ የምታጨልሙ እውነት ፈጣሪ ብድሩን ይክፈላችሁ። ሌላ ምንም አላችሁም።